ሰላም ሰላም እንዴት ናችሁ? ቻናሌ ቤተሰቦች ዛሬ ደግሞ አሪፍ ፕላትፎርም ይዤላችሁ መጥቻለሁ። በአንድ ኢንቫይት $1 የሚከፍል ፕላትፎርም ነው። ትጠቀሙበታላችሁ። ለቤቱ አዲስ የሆናችሁ ቤቱን ሳብስክራይብ፣ ላይክ፣ ኮሜንት እንዲሁም ሌላ ቪዲዮዎች ስለቅ እንዲደርሷችሁ ቶሎ እንዲደርሳችሁ ቪዲዮዎችን በምለቅ ሰዓት ቶሎ እንዲደርሳችሁ የደወል ምልክቷን መጫናችሁ አትርሱ። ቀጥታ ወደ ጉዳያችን። ይህ እንደምታዩት ይህ ፕላትፎርም ጌም ጋላ ይባላል። ምናልባት ስሙ አዲሳችሁ ላይሆን ይችላል። ግን ይህ ፕላትፎርም ለየት የሚያደርገው በአንድ ሰው ኢንቪቴሽን $1 ይከፍላል። በጣም ምርጥ አፕሊኬሽን ነው። እዚህ ጋር እንደምታዩት እኔም ያው ሰዎችን ኢንቫይት አድርጌ $1 እየሰጠኝ ይገኛል። እንደምታዩት ይህ ፕላትፎርም ከዚህ ጋር ይህችን ኢንተርፌስ ስትነኩት የጌም ምልክት ያመጣላችኋል። ጌም መጫወት የምትፈልጉ እዚህ ጋር ጌም በመጫወት እንዲህ እንትኖችን በመደርደር ነው እንትን የሚለው ቀጥታ ያው ትደረድራላችሁ። ተከታታይ ስታሸንፉ ኖርማል እንትኑ ይሰጣችኋል። ያው ከዚህ ጋር መደርደር ነው። ይሄን ትወስዳላችሁ። ይሄንም አሁንም እንዲህ ያደረጋችሁ ስታሸንፉ የራሱ ይሰጣችኋል። ፕላትፎርም ይሰጣችሁ እንትናለ በዚህ መሰረት መጫወት። ሁለተኛው ደግሞ ከዚህ ጋር እንደምታዩት እዚህ ጋር ሰው ምልክት ምንላችሁ ስትገቡ እዚህ ጋር ፓርቲ ላይ ያሉት ነው። ፓርቲ ላይ ያላችሁ ገብታችሁ ማውራት መጠየቅ ትችላላችሁ። እንደገና ደግሞ ጊፍት የሚሰጧችኋል እዚህ ጋር። ከዚያ በተጨማሪ ደግሞ እዚህ ክሬት ሩም ይላል። ወንድ ሴቶች ቀጥታ ሩም ከፍታችሁ ትማቻል። ወንዶቻችሁ ግን ሌብላችሁ ዋን መድረስ አለበት ነው የሚለው። እዚህ ጋር ግን በዋናነት ላስረዳችሁና እንድትሰሩበት በመፈልገው ጌም በመጫወት እና ኢንቫይት በማድረግ ነው። እዚህ ጋር አምስተኛው ላይ ስገቡ ከዚህ ከታች ይታያችሁ ከሆነ እዚህ ላይ ስገቡ አምስተኛው አይከን ላይ ስገቡ እያንዳንዳቸው ኦቨርኦል ያኛ ፕሮፋይል ይመጣልና እንዴት ነው ሰውን ኢንቫይት የምናደርገው፣ እንዴት ነው ፊት አሻራ የምንሰጠው የሚለውን አንድ ባንድ ስለምናይ ቀጥታ እችን እነካታለን። አምስተኛዋን ፕሮፋይል እችን እነካታለን። ያው ነካዋት። ይህን ስነካው በምነካው ሰዓት ይህ ኢንተርፌስ ያመጣልኛል። ኢንተርፌስ ሲከፈትልኛል ቀጥታ እዚህ ጋር የሴቲንግ ምልክት አለ፣ ማይ ፕሮፋይል አለ፣ ኢንቫይት ማደርግበት አለ። እንደገና ደግሞ እዚህ ጋር ኢንቫይት አድርጌ ያገኘኋቸው እንትኖች አሉ። እንደገና ደግሞ ጆይን ፕላትፎርም ጆይን በማድረግ ሰዓት የሚሰጠኝ እንትን አለ። በየቀኑ ደግሞ ሳይኒን በማድረግ ሰዓት እያንዳንዱ የሚሰጠኝ ታስክ ስላለ አንድ ባንድ እናያለን። አሁንም በድጋሚ ለቤቱ አዲስ ሲሆናችሁ ሳብስክራይብ አድርጉ እላለሁ። ስለዚህ አሁን እንዴት ነው ሰው ኢንቫይት ማድረግ የምንችለው የሚለው ከሆነ ቀጥታ እዚህ ጋር እንደምታዩት ኢንቫይት የሚላለ ኢንቫይት ስታደርጉ 10,000 ፖይንት ሰጣችኋለሁ እያለ ነው። 10,000 ፖይንት ማለት ደግሞ $1 ነው። ግን ኢንቫይት የምናደርጋቸው ሰዎች አፕሊኬሽኑን አወርደው እዚህ ጋር ማሳሰብ ያለባችሁ ነገር አፕሊኬሽኑን ሲወርድ ቪፒኤን ማብራት አለባቸው። አፕሊኬሽኑን ሎኬሽኑን ቀይራችሁ ሎኬሽኑን ቪፒኤን አብርታችሁ በቪፒኤን ነው የምታወርዱት። ቀጥታ ካወረዳችሁ በኋላ ቪፒኤኑን ታጠፉታላችሁ ማለት ነው። ስለዚህ አሁን አንድ ሰው ኢንቫይት አድርገን ሬጂስተር አድርጎ እንደገና ደግሞ ከዚች ጋር ገብቶ ማይ ፕሮፋይል ላይ ገብቶ የፊት አሻራ ከሰጠ በኋላ ኦልሬዲ $1 እናገኛለን ማለት። ስለዚህ ኢንቫይት የሚለውን እነካለን። ይህን በመነካ ኢንቫይት የሚለውን በመነካ ሰዓት ይሄ ይከፈትልናል ቀጥታ። አሁን ይሄ ፍሬንድ ሳይን አፕ አንድ ሰው ሳይን አፕ አድርጎ ሲመዘገብ $10 ይሰጣቸዋለሁ እያለ እዚህ ጋር የምታዩቸው እዚህ የሚቀያየሩት ሰው ሬጅስተር አድርገው ሲጨርሱ ይሰጣቸው ነው። አሁን ዩዘር ይሄ የተባለ ዩዘር 10 እሺ አግኝተዋል እያሉ ነው። አሁን በየደቂቃው የሚያገኙት ሰው እዚህ ጋር ያንተኛል። እኛ ግን ኦልሬዲ አንድ ሳይን አፕ አንድ ሰው እኛ ኢንቫይት ያደረግነው ሰው ሳይን አፕ አድርጎ ሬጅስተር አድርጎ የፊት አሻራ ሰጥቶ ሲመዘገብልን 10,000 ፖይንት ይሰጠናል ማለት ነው። ወይም ደግሞ $1። እንዴት ነው ኢንቫይት ሊንካችን መላክ የምንችለው ካላችሁ እዚህ ጋር እቺ የኛ ኢንቫይት ሊንክ ነው። እንደምታዩት የኛ ኢንቪቴሽን ሊንክ ነው። ስለዚህ ኮፒ የምትለዋን አንዴ ስነካት ራሱ ኮፒ ያደርጋል ወይም ኮፒ ቱ ክሊፕቦርድ ይለናል። ስለዚህ ኦልሬዲ ኮፒ አድርገነዋል። ስለዚህ ኮፒ ካደረግነው ለምንፈልገው ሰው ለጓደኞቻችን ወይ በቴሌግራም ወይ በዋትስአፕ ወይም በሌላ ሶሻል ሚዲያ ላይ ወስደን ፔስት አድርገንነት
እሱ በእኛ በሰጠነው ሊንክ መሰረት አፕሊኬሽኑን ቪፒኤን አውጥቶ አፕሊኬሽን ዳውንሎድ አድርጎ ሬጅስተር አድርጎ ፌት አሻራ እንደሰጠ ኦልሬዲ ለእኛ 10,000 ፖይንት ወይም ደግሞ $1 ፕላትፎርም ይሰጠናል ማለት ነው። ከዚያ ውጭ ደግሞ ኮፒ አድርገን በሚለው ካልተመቸ ሸርም ይላል። እዚህ ጋር ሸርም ይላል አይታችሁት ከሆነ ሸርም ይላል። እዚህ ላይ ያያችሁት ከሆነ ሸርም ይላል። እዚህ ጋር ሸርም ይለውን አንዴ ነካና ስነካው ለምንፈልገው ሰው ሸር አድርጉ ይላል። ስለዚህ እኛ በቴሌግራም ወይ በዋትሳፕ በምንፈልገው ቀጥታ ሸር አድርገን መላክ እንችላለን ማለት። ስለዚህ ኢንቪቴሽን ከዚህ ጋር ነው። ኢንቫይት በደንብ ስሩበት። ለምሳሌ $10 ኢንቫይት በኢንቪቴሽን $10 ብታገኙ ቀጥታ ዊዝድሮ ማለት ስለምትችሉ 10 ሰው ኢንቫይት ብታደርጉ $10 ይሰጣችኋል። ያን $10 በምትፈልጉት በባይናንስ ወይ በባይቢት ወይም ደግሞ በኦኬኤክስ ዊዝድሮ ማድረግ ትችላላችሁ። ስለዚህ ኢንቪቴሽን ይሄንን ይመስላል። ቀጥታ ደግሞ ኢንቫይት ከማድረጋችን በፊት ግን እኛ ምንድን ማድረግ አለብን መሰላችሁ? የፊት አሻራ ፌስ አውተንቲኬሽን መስጠት አለብን። መጀመሪያ እዚህ ጋር ነው መግባት ያለብን። እዚህ ጋር የፊት አሻራ ፌስ አውተንቲኬሽን መስጠት አለብን። ስለዚህ ፊት አሻራ መስጠት አለብን። መጀመሪያ ሬጅስተር የፊት አሻራ መስጠት አለብን። የፊት አሻራ ለመስጠት ማይ ፕሮፋይል የሚለውን እነካታለን። ማይ ፕሮፋይል የሚለውን ስነካት እንደምታዩት ከዚህ ጋር ምን ያመጣላችኋል? የፕሮፋይል አለ፣ አይዲ አለ፣ ኒክኔም አለ፣ ጀንደር፣ ኤጅ፣ ሪጅን። ሪጅን አሁን እኔ ዩናይትድ አለ ዩናይትድ ኪንግደም ነው የሚለው ሎኬሽናችን ምክንያቱም ከዚያ ፐርሰናል ሲግኒቸር አካውንት። አሁን እዚህ ጋር እናንተ መሪ ያለባችሁ ፌስ አውተንቲኬሽን ነው። ፌስ አውተንቲኬሽን ላይ ነው። እዚህ ጋር ፌስ አውተንቲኬሽን የኔ ኦልሬዲ ምንድን ነው የሚለው ስለሰጠው ቬሪፋይድ ነው የሚለኝ ቬሪፋይድ ነው። እናንተ ግን እችንን ፌስ አውተንቲኬሽን የሚለውን ትነኩትና ቀጥታ ስትላኩት እዚህ ላይ እዚህ ጋር ሰርክል ይመጣላቸው። ሰርክል ፊት ለፊት ትሆኑና በቅርብ ርቀት ሆናችሁ ፌሳችሁን አንዴ ወደ ላይ ወደ ታች ወደ ቀኝ ወደ ግራ አይናችሁን ብሊንክ ያደርጋችሁ መግጠም አፋችሁን ኦፕን የከፈታችሁ ኢንተርኔት ሰርክሏ ሞልታ እስክትገጥም ድረስ እናንተ የሚያዝዛችሁን አይናችሁን ክፈትል ኦፕን የወራይ ሲል ኦፕን ትከፍታላችሁ። ኦልሬዲ ያን አድርጋችሁ ስጨርስ ሰርክሏ ስትሆን ቬሪፋይ ትላችኋል። ስለዚህ ቬሪፋይ አድርጋችሁ ጨረሳችሁ ማለት ነው። ቬሪፋይ አድርጋችሁ ከጨረሳችሁ በኋላ ምንድን ነው ማድረግ ያለባችሁ? ኦልሬዲ እናንተ ሰው መጋበዝ ነው ማለት ሰው መጋበዝ ነው እንግዲህ። ስለዚህ እንደኔ ምን ይላችኋል ስጨርሱ ቬሪፋይ ይላችኋል። ቬሪፋይ ካላጋችሁ በኋላ ማለት ከዚያ እንዴት ነው ዊዝድሮው ማድረግ የምንችለው ምናምን ካላችሁ ኦልሬዲ አሁን እኔ 4 ሰው ስለጋበዝኩ 40 ተሰጥቶኛል ወይም ደግሞ $4 ማለት ነው። ስለዚህ አሁን ይሄን በምነካ ሰዓት 10,000 $1 ነው ይላል። አያያችሁት ከሆነ 10,000 $1 ነው። አሁን ምን ይለኛል? እርን አናዘር 60,000 ፖይንት ቱ ዊዝድሮው $10 ይላል። እዚህ ጋር አያችሁት አይደለ? 60 ተጨማሪ ፖይንት እርን አድርግ ዊዝድሮው ወጪ ለማድረግ $10 ደግሞ ወጪ ለማድረግ። ስለዚህ እኔ 60 ወይም ደግሞ 6 ሰው መጋበዝ ይጠበቅብኛል ማለት ነው። ስለዚህ እናንተም እንደኔ ለማግኘት በደንብ ጋብዙ፣ በደንብ ስሩበት። አሪፍ ፕላትፎርም ነው። ስለ ቀሪዎች ስለ አሰራራቸው እያንዳንዳቸው ምን ማድረግ አለብኝ የሚለውን ቀጣይ ቪዲዮ እንሰራላችሁ። ላይክ ሸር ማድረጋችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።